ሰላም ዩቲዩብ እንዴት ናችሁ? እንደተለመደው በሌላ ቪዲዮ ተመልሰናል። ሰላም ዩቲዩብ እንዴት ናችሁ? እንደተለመደው በሌላ ቪዲዮ ተመልሰናል። ዛሬ ጂላስ የመጣው ተምኔሉ እንዳያችሁ አዲስ አበባ ውስጥ የሚገኝ ግድንግድዬ ኩዊንስ ሱፐርማርኬት የሚባል አለ። እንግዲህ ጦር ኃይሎች ነው የሚገኘው፣ እዛው አካባቢ ነኝ። ላሳያችሁ እዚህ ጋር ይታይም ትንሽ ቀርቤ ያሳያችኋለሁ። እንግዲህ ውስጥ ገብተን ያለውን ነገር ያሳያችኋለሁ። እዛ ጋር ትንሽ ቁርስ ነገር በልቼ ነበረ። ጋይስ ምግባችን መጥቷል። እንደምታዩት አሪፍ ይመስላል። እኛም በዛውም ቀምሰን ቼክ እናደርጋለን። እንግዲህ ቁርሱን ያበደ ነበር፣ አሪፍ ነበር። ብቻ ያለው ነገር አሳያችኋለሁ። ውስጡ ምን አለ ምን ይዟል። በጣም ግድንግድ ነው። እንግዲህ እንደምታውቁት ቲክቶክ ላይ በዩቲዩብ ላይ አይታችሁት ሊሆን ይችላል። እና ደግሞ ካሜራ ይከለክላሉ ወይ አይከለክሉ የሚለውን ነገር ቼክ አላረኩም። ገብቼ ያለው ነገር አሳያችኋለሁ። ተከታተሉ። ሌትስ ጎ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ይመነቻናቻችሁ አሳያችሁ ጋይስ። እስቲ ይሄው እንግዲህ እንደምታዩት ግድንግድ ነው። ግቢው ራሱ በጣም ትልቅ ነው። እንግዲህ ካሜራ መቅረጽ አይከለክሉኝም ብዬ ተስፋ አደርጋለሁ። ይመቻችሁ ጋይስ። እስቲ እንግባና እናያለን ያለውን ነገር። እንግዲህ ጋይስ እንደምታዩት እየገባሁ ነው። የሆነች ነገር አገኘን እንገዛለን። ምግባን በዚህ ያደርጋችሁ መውጫ ነበር። ኩዊንስ ሱፐርማርኬት ይላል። እንግዲህ ከፊት ላሳያችሁ። እስኪ ቱ ጋር እንጀምር ጋይስ። ቤቱ እንደምታዩት ይሄን ይመስላል። ብቻ አበረ ነው፣ ግድንግድ ነው። እሺ ከየቱ ጋር እንጀምር ጋይስ? እዚህ ጋር ቆሎ ምናምን አለ፣ ኤሌክትሮኒክስ ምናምን ነገር። እንግዲህ ጋይስ ኤሌክትሮኒክስ ምናምን ነገር ካለበት ቦታ ብንጀምር አሪፍ ነው። ሰርች ላርግና ከኤሌክትሮኒክስ ጋር እንጀምራለን ጋይስ። እንግዲህ ውስጡ ይሄን ይመስላል እንደምታዩት ያበረ። ኤሌክትሮኒክስ የቱ ጋር? ኤሌክትሮኒክስ ምናምን ኤሌክትሮኒክስ ቦታ አጣቂ። ስቲክ ሚሞሪ ካርድ ምናምን ካገኘን እንገዛለን ጋይስ። ውስጡ ይሄን ይመስላል። ፊቴን ወደ እኔ ጋር አድርጋችሁ ድንገት አይቻልም ምናምን ነገር ቢሉ ጋይድ። እሺ በቃ ከዚህ ጋር እንጀምር። በቃ ኤሌክትሮኒክስ አይ ቲንክ ያለ አይመስልም ጋይስ። ስለዚህ ከዚህ አካባቢ እንጀምር። እሺ ከዚህ ጋር ስንጀምር እንደምታዩት ጋይስ ምንድን ናቸው እነዚህ ትላላችሁ? ቅመማ ቅመሞቹ የተፈጥሮ ቁሩፍር ምናምን ቀረፋ ምናምን አለ እዚህ ጋር እንደምታዩት ጋይስ። አንዱ 260 ብር ይላል። እሺ እዚህ ጋር ርቡ ስንመጣ ምን አለ ጋይስ? ነጭ በቆሎ ነው ይላል። እንትን ደቃቅ ነገር ነው። ስንት ነው ብሩ? 243 ብር ይላል። እዚህ ጋር እንደዚህ ቅመማ ቅመሞች አሉ በዚህ መደዳ ማለት ነው። እንግዲህ አጠር ያለ ቪዲዮ ሊሆን ይችላል ጋይስ። ያው ምንም ልረዳችሁ አልችልም። እዚህ ጋር እንደምታዩት ስጋ አለ። ቺክን ኦኬ 9.50 ነጥብ ታለ ብር 995 ብር ዶሮዎች ማለት ነው። እዚህ ጋር ፓረንት ስቶክ ነው ስለዚህ ጋይስ ምን አላውቅም ብቻ 495 ብር ይላል። መሪንዳ ፔፕሲ ምናምን ነገር አለ። እዚህ ጋር እንደምታዩት ፍሪጅ ምናምን አለ። ኤሌክትሮኒክስ ቦታ ግን እንዴት አይኖርም? እሺ ከዚህ ጋር ስንጀምር ትላለ ፍሪጅ ስቶቭ ነው ጋይስ። እንደምታዩት ስቶቮች ምናምን አሉ። አይ ቲንክ እዚህ አካባቢ የለም መሰለኝ ጋይስ። እንደምታዩት ፍሪጆች አሉ። ያባበሩ ፍሪጆች ግድንግድ ናቸው እንዳለ ጽድት ያሉ ናቸው። 7 አፕ ና እዚህ ጋር ጋይስ እስቲ 7 አፕ ንሙክ ቀዝቃዛ ናት። ስንት ብር እንደሚሆን እስቲ ቼክ እናደርጋለን። በለማንኛውም በእጄ ሊያዙና
እንዙር አይሻል? እዚህ ጋር ስንመጣ ምን አለ የሚለውን ነገር ቼክ አድርግላችሁ። እዚህ ጋር እንደምታዩት እንትን ነው ምንድን ነው እዚህ ጋር ያለው ኮስሞቲክስ ነገሮች አሉ ጋይስ። እዚህ ጋር እንደምታዩት ሳሙናዎች ምናምን የተለያዩ እቃዎች አሉ። ቀርቤ ባሳያችሁ አሪፍ ነው፣ ግን ያው ቴንሽን መሳብ ይሆናል። እዚህ ጋር እንደምታዩት ያው የኮስሞቲክስ ቅባቶች አሉ፣ ኩል አለ፣ ቻፕስቲክ አለ፣ የተለያዩ ነገሮች አሉ በዚህ መድራ ማለት ነው። እኛ ዝም ብለን ባዶ እጃችን ከምንወጣ 7 አፕ ገዝተናል። ባይዞ እኔ ራሱ ለጸጉሬ ለዚህ የተመታ ጸጉር የሆነ ነገር ያስፈልገኛል አይመስላችሁም ጋይስ? የሆነ ቅባት ነገር ብገዛ ጸዲ ነው የምር። እዚህ ጋር ምን አለ የሚለውን ላሳያችሁ ጋይስ። ድምጽ እየተሰማ ብዬ ተስፋ አደርጋለሁ። እዚህ ጋር እንደምታዩት የህፃናቶች ሽጉጥ መጫወቻ ምናምን አለ። ከታች ካሜራው ድርቅ ብሎ ይቀራል። ምን እሺ እንደምታዩት ጋይስ እዚህ ጋር እንደምታዩት መኪናዎች ምናምን አሉ። ህፃናቶች መጫወቻ ምናምን ነገር ልጆቻችሁን ይዛችሁ መታችሁ እዚህ መግዛት ትችላላችሁ። ያበረ ነው ጋይስ። እዚህ ጋር እንደምታዩት ካልሲ ዳይ ኖ ካልሲ አይደለም ካልሲ አይደለም ሌላ ነገር ምን እሺ ሌላ ነገር ይብራብን አላውቅም። አሪፍ እዚህ ጋር የገና ምናምን ነገሮች አሉ ጋይስ። አንዱ ስንት ነው? እኔ አይ ቲንክ ፕራይሱ እዛ ስትሄዱ ነው ልከፍሉ ስታ ኦኬ ኪዋር ኮድ አላችሁ እስካን ማድረግ ይቻላል ጋይስ አይ ቲንክ። እሺ በዚህ በኩል እንግዲህ እንደምታዩት ፎቶዎች ምናምን አሉ። ለቤት መሰረታዊ እንደ ርችት ምናምን አለ እዚህ ጋር ጋይስ። እዚህ ጋር እንደምታዩት ርችት አለ። አንዱ ርችት ጋዳይ 711 ብር ኢንዶር ሲልቨር ፋውንቴን 3 ምናምን ነገር ይላል። እሺ ርችት ነው መቼስ ሳትቻርልም ብያስበው ርችት ነው ጋይስ። 711 ብር ይላል። እዚህ ጋር ደግሞ 82 ብር ይላል። ምን ሃፒ በርዝዴይ የለቱ ነገሮች 82 ብር ናቸው እዚህ አካባቢ እንደምታዩት። እዚህ ጋር ደግሞ ፎጣ አለ ብያችኋለሁ። እዚህ ጋር ደግሞ ፕላስተር ምናምን ነገሮች አሉ። ፕላስተሮቹ እንደምታዩት ይሄን ይመስላል። ኤሌክትሮኒክስ ቦታ ብናገኝ አሪፍ ነው። እዚህ ጋር የስቴሽነሪ እቃዎች ነገር አሉ። እዚህ ጋር ምንድነው ይስሙ በእናታችሁ ምናስ ተረጋጋ እስቲ። ካንጋሮ ይላል ስቴፕለር የሳይ እዚህ ጋር በቃ የስቴሽነሪ መጽሐፎች አሉ ምናምን ነገር ግሉ አለ። እዚህ ጋር ፍሉዶች አሉ ምናምን ኦኬ እሺ እሺ ወደዛ ጋር እንሂድና ጋር ስላሳያችሁ እንደምታዩት ሱፐር ማርኬት ውስጥ ነው ያሉት። ይሄን ነገር 7 አፕ ገዝተናል ሲግ እናደርጋለን። እዚህ ጋር እንደምታዩት ደግሞ ብርድ ልብስ ኮንፈርት ምናምን ነገር አለ ጋይስ። ብርድ ልብስ አሻንጉሊቶች ህፃናት መጫወቻ ምናምን ነገር ብርድ ልብስ ምናምን አለ። እሱን መታችሁ መግዛት ትችላላችሁ። እንደምታዩት እዚህ ጋር ቦርሳ ምናምን አለ። ትምህርት ተጀምሯል። እዚህ ጋር እቃ ማጽጃ የቤት ማጽጃ እንትኖች አሉ ምናምን። እዚህ ጋር ቦርሳ ምናምን አለ። እስቲ ወደዚህ ጋር ደግሞ ኤሌክትሮኒክስ ነው ጋይስ። ኤሌክትሮኒክስ እዚህ ጋር ይበዛል እንደምታዩት። እዚህ ጋር ደግሞ ቲሸርቶች ምናምን አሉ። ምንድነው እኔ ጋይስ እዚህ እንደምታዩት ቲሸርት ነው። ምንም አይደለም፣ አይከፋም፣ ለክፉ አይሰጥም እንትኑ ማቴሪያሉ ምናምን ማለት ነው። እንዴ እዚህ ጋር ነው ኤሌክትሮኒክስ ጋይስ። ቲቪ ግሪንግሪ ቲቪ አለ ጋይስ። ጋዳይ ስንት ኢንች የሚለውን እንዴ ስንት ኢንች ነው ጋይስ? ስማርት ቲቪ ላይ 99800 ብር 55 ኢንች ቲቪ። ብራንዱ ምንድነው? ብራንዱ ሊድ ቲቪ ይላል። ፉል ኤችዲ ሊድ ቲቪ ይላል። ጋዳይ እዚህ ጋር አለ ጋይስ 55000 ብር if you see you can see it ትላል። ኦኬ እሺ ስማርት ቲቪ። ይሄ ደግሞ ስንት ኢንች ነው? 43 ኢንች 43 ኢንች። እዚህ ጋር ደግሞ 43 ዘሴም ጋይስ። እዚህ ጋር ደግሞ ኳስ ምናምን አለ። ኳስ ምናምን ይሸጣል። እዚህ ጋር ግሪንግሪ ይታየኛል። እንትን ምንድነው ዋሺንግ ማሽኖች ምናምን ይታየኛል ጋይስ። ያበረ ነው ብቻ ጽድት ያሉ ናቸው። የልብስ ማሽኖች አሉ። እስቲ ለምሳሌ ይሄ ምንድነው ይላል። ስቶቭ ነው 96253 ብር። እዚህ ጋር ዋሺንግ ማሽኖች ምናምን አሉ። ላሳያችሁ ጋይስ። እንግዲህ እቃ ለመግዛት ያሰባችሁ ካላችሁ ከውጭ ሀገር ወደዚህ እየመጣችሁ ሊሆን ይችላል ምናምን ነገር እሱ እናንተ ታውቃላችሁ። ብቻ ያለውን ነገር ሃይላይት ላሳያችሁ ብዬ ነው። በዚህ በኩል ደግሞ ስንመጣ እቃ ምናምን አለ። እዚህ ጋር ጋይስ ጎሮሮኝ ደከመኝ። ከፍቼ ልጠጣው እንዴ? ሳልከፍል መቼስ እንትን አይደለም አልጠጣም አይደል እንዴ? እንግዲህ ሰብስክራይብ ያደርጋችሁ
እንጓዛለን። እዚህ ጋር እቃ ምናምን የቤት እቃ ምናምን አለ ጋይስ 555 ሜድ ኢን ኢንዲያ ይላል። ብረት እቃዎች ምናምን ማለት ነው። እዚህ ጋር ደግሞ ምን እንደሆነ አላውቅም። እዚህ ጋር ደግሞ የስቶቭ ብረት ማስቀመጫ ምናምን ነገር አለ። ድምጽ ይሰማል ብዬ አስባለሁ። በጣም ቀስ ብዬ ነው እያወሩ ያሉት ጋይስ ሰው እንትን እንዳይል ትኩረት ምናምን እንዳይስም ማለት ነው። እዚህ ጋር እንደምታዩት የስቶቭ ነገር ከዚህ ወደዛ እቃ የቤት እቃዎች ምናምን አለ። እዛ ኤሌክትሮኒክስ አይቻለሁ 2 ቲቪ ምናምን ነገር ውስጡ ይሄን ይመስላል። የሚሾው ጋይስ ውስጡ ይሄን ይመስላል ስታዩት ማለት ነው። በጣም ያምራል። ግን እንዴ አዲስ አበባ ውስጥ እንደዚህ አለ እንዴ? እሺ እንግዲህ ጋይስ ዞር ዞር እያልኩኝ የማያስፈልገኝ ነገር ካለ እገዛለሁ። አይቻልም ማለችኝ ጋይስ። የጽዳት ማቴሪያሎች አሉ። ሳሙና፣ ኦሞ ታያችኋል ጋይስ። ላዙርላችሁ አስደነገጠችኝ እኮ መቅረጽ አይቻልም ብላ። ስለዚህ ፈጣጠነ ዞር ብዬ ላሳያችሁና ልውጣ አይሻልም? ሙሉ ለሙሉ ከሚከለክሉኝ ጋይስ ነፍ አይነት ፒነት ነው ያለው። እኔ ማቀው 2 ነው 3 ሆናል። ረላሽ ብዙ አይነት ፒነቶች አሉ እንደምታዩት ጋይስ። አሁን ለምሳሌ ቲጂ የሚባለው ቹኖ እንዳለ አላውቅም ጋይስ። 554 ብር ነው ለማንኛውም 554 ብር ፒነት። እዚህ ጋር ደግሞ ከፍ ስትሉ የውጭ ሀገር ነው መሰለኝ ጻይ ምናምን ከኛ ጋር ላይ 683 ብር ረላሽ 683 ብር ነው ጋይስ። እዚህ ጋር ደግሞ ቸኮሌት አለ። ቸኮሌቱ ስንት ነው እስቲ? ጣፋጭ ነገር መብላት ባይመከርም ዋጋ ኦኬ 965 ብር ይላል ጋይስ። እዚህ ጋር እንደምታዩት እዚህ ጋር ረላሽ የቸኮሌት ማለት ያበረን ይቻላል። እዚህ ጋር ደግሞ የተለያዩ እቃዎች አሉ እንደምታዩት ያባበረን ቀይ ስለበና በዛ ቀር አሳያችሁ እንደምታዩት እንዳይከለክሉኝ ብዬ ፈጠነ ነው እየቀረጽኩላችሁ ያሉት ለሚሾዩ ወደፊት። እዚህ ጋር እንደምታዩት የታሸጉ የወተት እንትኖች አሉ። ሚልክ ፓውደሮች ምናምን ነገር አሉ ጋይስ። እዚህ ጋር ደግሞ ኮርን ፍሌክስ ምናምን አለ በየአይነቱ ማለት ነው። መጠቀም ትችላላችሁ ጋይስ። በዚህ ጋር በዛ ጋር በዚህ ጋር ኦኬ በዛ ጋር እና እንግዲህ መግቢያው እዛ ጋር ነው ጋይስ። በጣም ግርንግር ነው የሌለ ያበረ ነው። ተመችቶኛል የምር አላሽፋችሁ። ጸዴ ነው ደብሊ ብለናል። እዚህ ጋር ፍሩት ምናምን ነገር ያስታል ሰልፍ አለ እንዳትሉኝ ብቻ። እዚህ ቅድም ያሳዩዋችሁ ቦታ ነው ጋይስ። ምስር ምናምን እዚህ ጋር ደግሞ ፍሩቶች ናቸው። ድንች አሁን ለምሳሌ ኪሎ 39 ብር ነው ድንች እንደምታዩ። እዚህ ጋር ጥቅል ጎመን አለ፣ ፎሶሊ አለ፣ አቮካዶ አለ። እዛ ጋር በየአይነቱ አፕል ምናምን። እስቲ በዛ ጋር እጄ ላሳያችሁ ጋይስ። እዚህ ጋር እንደምታዩት የተለያዩ አትክልቶች አሉ። ሰው ወረፋ ነው እየገዛ ያለ። ኤሌክትሮኒክስ ምናምን ነገር በትንሹ አሳይቻችኋለሁ ጋይስ። እንግዲህ ሉጣ መሰለኝ አይ ቲንክ ውጣ ይመስለኛል። እንግዲህ ሃይላይት ኦኬ። እዚህ ጋር ሰልፉ ምንድነው? ሰልፉ ለመውጣት ከፍሎ ለመውጣት ያበረ ቪዲዮ አሳይቻችሁ ወደ ቤት ተስፋ አደርጋለሁ። በትንሹ ሃይላይት ዞር ብዬ አሳይቻችኋለሁ ማለት ነው። እንግዲህ እኛም በተቻለ መጠን ገዝተን ወጥተናል። ተበናባችን ገዝተን ወጥተናል። ቆየው ይሄ መጠጥ ከጠጣውና እስቲ ጣም ምናምን ነገር ምን ይመስላል ምን ላሳያችሁ ብዬ በዛው ገዝቻለሁ ማለት ነው። እንግዲህ ጋይስ እንደምታዩት የሚከፈልበት ቦታ ደርሻለሁ። በዚህ በኩል ያበደ እቃዎች አሉ ትላል። ያበደ ግን ቤቱ ሰፊው ነው አይደለም ምናምን ነገር ብቻ ግን በጣም ደስ ይላል። ከኛ ሀገር አንፃር ያበደ ነው። ውስጡ ይሄን ይመስላል። እንግዲህ እንደምታዩት ተሰልፍ ያለው ከፍዬ ለመውጣት ማለት ነው። ስለዚህ ያለው ነገር ይሄን ይመስላል። ደብሊ ኮይስ ሱፐር ማርኬት ባይዙ የተለያየ ብራንች አላችሁ። ነፍ ብራንች ያላችሁ ጋይስ ቀበጥቼ ያወራሉ። ቲክቶክ ያወራላችኋል። ብቻ ትንሽ ድምጽ ጓካለ ሰልፍ ስለሆነ ይሳሙኛል ማለት ነው። በልቦለብ በኩል ነው ሂሳብ የሚከፍሉት። በዚህ ጋር የሚቀበላሉ፣ በዚህ ጋር የሚቀበላሉ ሂሳብ፣ በዚህ ጋር የሚቀበላሉ ማለት ነው። ሰበን አፓችን ስንት ነው የምትመጣ አሳያችሁና እንጥሳለን ማለት ነው። ረመንሽ ራፍታፍሩት መንሽ እንዲ እንግዲህ ከስ በአረንጓዴ ፌስታል ሰጠን። ውስጡ ይሄን ይመስላል ጋይስ። ያበደ
ካሸሯ እዚህ ጋር አለች። የሚያነሳናሳችሁ ይረዳል። ገዛን አንድ 7 አፕ 65 ብር ገዝተናል። ሌላ ሱቅ ላይ ምናምን ስንት ነው? ሱቅ ላይ ስንት ነው? 60 ብር ምናምን የ5 ብር ልዩነት ነው ጋይስ። እንግዲህ እንደምታዩት ኩዊን ሱፐር ማርኬት ላይ ያሉት ተምኔል እንዳያስቸግረኝ ጋይስ። እንዴት አድርጌ ልነሳ በእናታችሁ። እንግዲህ እንደምታዩት ቆይ ዞር ዞር እየላሳያችሁ ወደዛ ፓርኪንግ ምናምን ነገር በጣም ነፍ ነው ጋይስ። እንደምታዩት ፓርኪንግ ምናምን አትጀገሩም ጋይስ። እሱን ዞር ዞር እየላሳያችሁ ውስጥ ላይ ትንሽ በደንብ ያሳያችሁ አልመሰለኝም። እና ጋይስ እንደምታዩት ፓርኪንግ ምናምን ነገር በሰፊው ያለው በዚህ ጋር መቀመጥ ይችላል። በዚህ ጋር ፓርክ ማድረግ ትችላላችሁ። በዚህ ጋር ፓርክ ማድረግ ትችላላችሁ። እዛ ጋር የሆነ ነገር አለ። ካፌ አላችሁ። ዳሽን ባንክ ምናምን አለ እዚህ ጋር ጋይስ። ውስጡ ደስ የሚለው ባንክ አለ። ኤቲኤም ምናምን ነገር ያለ መሰለኝ አላየሁትም። ብቻ ባንክ ምናምን አለ እዚህ ጋር። እንግዲህ ለተምኔል ፎቶ አልቸገርም ብዬ ተስፋ አደርጋለሁ። እንግዲህ እንደምታዩት ኩዊን ሱፐር ማርኬት ነው ያለሁት። ሌትስ ጎ ይመቻችሁ። አንዴ እንጠጡ እንጂ ይሄን ነገር ምን እሺ ነው አንዴ ጋይስ። ሞጫው በዛ በኩል ነው ግን እቺ ነገር ከፈታ አድርጌ ልጠጣ። ሳንቀምሳትማ አንሄድም ከዚህ። ረላሽ ቆይ በቀኝ እጅ ሊያዛትና ካሜሬ እንዳትወድቅ ጋይስ። እንዴ ምን እሺ እንዴ ጋዳይ ፈሰሰብኝ ጋይስ። ቆይ እዚህ ጋር ደገፍ ብዬ ከፍቻት እንውጣለን። አረ ፈሰሰ። አዲ ምን እሺ ነው አዲ ቆይ እንግዲህ እዚህ ጋር ሬት እናድርገው ጋይስ። እንግዲህ ከኩዊንስ የገዛሁትን 7 አፕ እየሞከርኩ ነው። ይመቻችሁ። ለከፋይ ስጥም ጋይስ። እኔ ከቀመስኩኝ የሌለ ስለቆየው ነው መሞከር የፈለኩትና የዛሬ ቪዲዮአችን ያያችሁት ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እላችኋለሁ። ይመቻችሁ።